ባቢ ዶንጎሮ ወረዳ የፋኖ ኃይሎች በፈጸሙት ጥቃት ከ25 በላይ ሰዎች ሲገደሉ ከ20 በላይ ነዋሪዎች ታገቱም። በኦሮሚያ ክልል ሆሮ ጉድሩ ወለጋ ባቢ ዶንጎሮ ወረዳ ነሐሴ 23 ቀን 2017 ዓ.ም የፋኖ ኃይሎች ፈጸሙት በተባለ ጥቃት ከ25 በላይ ሰዎች መሞታቸውና ከ20 በላይ ነዋሪዎች መታገታቸውን ነዋሪዎች ለአዲስ ስታንዳርድ ተናገሩ። የባቢ ዶንጎሮ ወረዳ ነዋሪ የሆኑት አቶ አበራ ስማቸው የተቀየረ ጽንፈኛ የፋኖ ኃይሎች ሲሉ የጠሯቸው አካላት በሆማ ጋሌሳ ቀበሌ ጋሌሳ በተባለ ቦታ በከፈቱት ተኩስ 26 ሰዎች ወዲያውኑ መሞታቸውና ሌሎች 21 ሰዎች እስካሁን የት እንዳሉ እንደማይታወቅ ገልጸዋል። ለደህንነታቸው በመስጋት ስማቸው እንዲጠቀስ ያልፈለጉ ሌላኛው የባቢ ዶንጎሮ ወረዳ ነዋሪ የፋኖ ጽንፈኛ ባሳለፍነው ሳምንት አርብ ነሐሴ 23 2017 ዓ.ም ጠዋት ላይ መተው በህዝቡ ላይ ግድያ ፈጽመዋል ሲሉ ተናግረዋል። ግድያ የፈጸመው በጥይትና ቶክስ የስለት መሳሪያዎችን በመጠቀም መሆኑንና የጠቀሱት ነዋሪው እስካሁን ከ20 በላይ አስክሬኖች መገኘታቸውን ሌሎችም በርካታ ሰዎች ደግሞ የት እንዳሉ አለመታወቁን አስረድተዋል። የባቢ ዶንጎሮ ወረዳ ነዋሪ የሆኑት አቶ አበራ ታጣቂዎች መተው ቶክስ ከፍተው ወዲያውኑ 15 ሰዎችን ከገደሉ ከዚያም የቶክስ ድምጽ ሰምተው የወጡ ተጨማሪ ሰዎችን ገደሉ። በአጠቃላይ 26 ሰዎች ህይወታቸው አልፏል ሲሉ ለአዲስ ስታንዳርድ ክስተቱን አስረድተዋል። በተጨማሪም ታጣቂዎቹ በርካታ ሰዎችን አግተው መውሰዳቸውንና እስካሁን የት እንዳሉ አለመታወቁን ተገልጿል። አስክሬኖቹም የቅዳሜ ዕለት ከስፍራው መነሳቱን የጠቀሱት ነዋሪው የተጎዱት ደግሞ በዶንጎሮ ሻምቡና ነቀምቴ ለህክምና መወሰዳቸውን አክለዋል። ከተገደሉት 26 ሰዎች መካከል አረጋውያን፣ ሴቶችና ህፃናት እንደሚገኙ የገለጹት አቶ አበራ ታጣቂዎቹ የቶክስ ርምታ የፈጸሙት ከአርብ ጠዋት ጀምሮ እስከ ከሰዓት በኋላ 9 ሰዓት ድረስ ነው ብለዋል። ታጣቂዎቹ ይህንን ያህል ጊዜ ጥቃት ሲፈጸም ህግ አስከባሪዎች አልመጡም፣ መከላከያ ሰራዊትም ወደ ስፍራው የመጣው በማግስቱ ነው ብለዋል። በአካባቢው የሚንቀሳቀሱ የፋኖ ታጣቂ ኃይሎች አመራር በዚህ ጥቃት ላይ በአካባቢው አዲስ መልክ የተደራጀ የፋኖ ኃይል ታጣቂዎችን እጅ የለበትም ሲሉም በማስተባበያ የመንግስት ኃይሎችን ተጠያቂ አድርገዋል። እንዲህ አይነት ግድያ የሚፈጽሙ አካላት የፋኖ ልብስን የለበሱ ሊሆኑ ይችላሉ፣ ግን በእኛ መዋቅር ውስጥ ያሉ አይደሉም ብለዋል። አክሎም ከዚህ ቀደም የሚሊሻ አባል በመሆን ከጸጥታ ኃይሎች ጋር ሲሰለፉ የነበሩ አካላት ባቢ ዶንጎሮ እንደተፈጸመ አይነት ግድያ መፈጸማቸውን እንደሚያውቁ ተናግረዋል። የፋኖ መሪ እነዚህን አካላት ከመንግስት ተልዕኮ ወስደው እንዲህ አይነት ወንጀሎችን እንደሚፈጽሙ እናስባለን ብለዋል። እነዚህ ሰዎችና ፋኖን ልትደግፉ ይገባል በማለት የኦሮሞንም ሆነ የአማራን ህዝብ ሲያስቸግሩ ነበር ያሉት አመራሩም እነዚህ ኃይሎች ከመንግስት የጸጥታ ኃይሎች ጋር ትብብር እንዳላቸው ተናግረዋል። ባቢ ዶንጎሮ ውስጥ ሰዎች በሰላም የሚንቀሳቀሱባቸው ቀበሌዎች ከ4 የማይበልጡ መሆናቸውን የጠቆሙት ነዋሪዎቹም እንደ አሙሩ፣ ጃርደጋ ጃርቴ እና ሌሎችም ነዋሪዎች በሚገኙባቸው በርካታ ቀበሌዎች ታጣቂዎች የሚንቀሳቀሱ መሆኑን ነዋሪዎች ተፈናቅለዋል ብለዋል። የሆሮ ቡሉቅና ሻምቡ ወረዳዎች የህዝብ ተወካዮችም ምክር ቤት ተወካይና የኦሮሚያ ስቴት ዩኒቨርሲቲ ፕሬዝዳንት የሆኑት ዶክተር ገረሙ ሁሉቃ በአካባቢው የሚንቀሳቀሱ የታጠቁ የፋኖ ኃይሎች በንጹሃን ላይ ግድያ እየፈጸሙ ነው ሲሉ ከሰዋል። አዲስ ስታንዳርድ ያናገራቸው ነዋሪዎች በአካባቢው የጸጥታ ችግር ከተከሰተ መሰነባበቱን ጠቅሰው የፋኖ ታጣቂዎች አርብ ዕለት ከፈጸሙት ግድያ ቀደም ብሎ ነሐሴ 18 ቀን 2017 በባቢ ዶንጎሮ ወረዳ ቱሉ ሞቲ ቀበሌ ቱሉሌ ደባሎ የተባለ ሰው መገደሉን ገልጸዋል። ዶክተር ገረሙ ከኃይለ ሥላሴ ዘመን መንግስት ጀምሮ የአማራ ማህበረሰብ በሆሮ ጉድሩ ወለጋ ዞን በሰላም ሲኖሩ እንደነበረ ጠቅሰው ከቅርብ ዓመታት ጀምሮ ግን የታጠቁ የፋኖ ኃይሎች እንቅስቃሴ ከባድ የጸጥታ ችግርን ፈጥሯል ብለዋል። የምክር ቤት አባሉ እንደተናገሩት የአካባቢውን ነዋሪዎች ችግር መረዳት ወደ ስፍራ የሄዱ ሲሆን መንግስት የዜጎችን ደህንነት እንዲረጋገጥም አሳስበዋል። በተጨማሪም የጸጥታ ማስከበር ስራ ክፍተቶች ከቀጠሉም ወደፊት ተመሳሳይ ጥቃቶች ሊከሰቱ እንደሚችሉ ያስጠነቀቁት ዶክተር ገረሙ የታጠቁ ቡድኖች ወደ ውይይት እንዲመጡም መንግስት የህግ ማስከበር ስራውን እንዲያጠናክርና ህብረተሰቡም የአካባቢውን የጸጥታ ስርዓቶችም ውስጥ በንቃት እንዲሳተፍ ጥሪ አቅርበዋል። የሆሮ ጉድሩ ወለጋ ዞን ኮሚኒኬሽን ጽህፈት ቤት የግድያ መፈጸሙን ጥቆማ መስማቱን ለአዲስ ስታንዳርድ ገልጿል። አክሎም የክስተቱ ምክንያት ለመለየት አስቸጋሪ መሆኑን ጠቅሷል። አዲስ ስታንዳርድ ስለ ግድያው ከወረዳው ባለስልጣናት መረጃ ለማግኘት በተደጋጋሚ ያደረገው ሙከራም አልተሳካም።
በምዕራብ ኦሮሚያ የሚገኘው የሆሮ ጉድሩ ወለጋ ዞን በመንግስት ኃይሎች በኦሮሞ ነጻነት ሰራዊትና በአጎራባች አማራ ክልል በሚመጡ የፋኖ ታጣቂዎች መካከል ባለው ግጭት ምክንያት ለበርካታ ዓመታት የጥቃት ሰለባ ሆነው ቆይቷል። እነዚህ ግጭቶች ለሲቪል ሰዎች ሞት፣ መፈናቀልና ከፍተኛ የንብረት ውድመት ምክንያት ሆኗል። በአቤ ዶንጎሮ ወረዳ ከቅርብ ወራት ወዲህ በተደጋጋሚ በሲቪል ሰዎች ላይ በሚፈጸሙ ጥቃቶች እየተፈተነ ይገኛል። በሚያዝያ 11 ቀን 2017 ዓ.ም ታጣቂዎች አንድ የህዝብ ማመላለሻ ተሽከርካሪ ላይ ተኩስ በመክፈት ቢያንስ 7 ሰዎችን ገድለዋል። መጋቢት 19 ቀን 2017 ዓ.ም በተመሳሳይ መልኩ በአቤ ዶንጎሮ ወረዳ ቱሉ ሞቲ ቀበሌ የፋኖ ታጣቂዎች ፈጸሙት በተባለ ጥቃት ከ20 በላይ ነዋሪዎች መገደላቸውንና ሌሎች 3 አፍነው መወሰዳቸው ይታወሳል። ባለፈው ዓመት ነሐሴ ወር በወረዳው ውስጥ በታጣቂ ቡድን በተፈጸመ ጥቃት 15 ሰዎች መገደላቸውን መዘገባችን ይታወሳል። የኢትዮጵያ ብሔራዊ ባንክ ገዢ በፈቃዳቸው ከኃላፊነታቸው መልቀቃቸውን አስታወቁም። የኢትዮጵያ ብሔራዊ ባንክ ላለፉት 7 ዓመታት በህዝብና መንግስት አገልግሎት በተለያዩ ኃላፊነቶች ካገለገሉ በኋላ አዲስ ሙያዊ እድሎችን ለመከታተል በፈቃዳቸው ከኃላፊነታቸው መልቀቃቸውን ያስታወቁት አቶ ማሞ ምህረቱ በዛሬው ዕለት በኤክስ ገጻቸው ላይ ባሰፈሩት መልእክት ሀገርን ማገልገል ትልቅ ክብርና የእርካታ ምንጭ ነው ሲሉ ገልጸው ጠቅላይ ሚኒስትር አብይ አህመድ መሪነትና የኢትዮጵያን ሀገር በቀል የኢኮኖሚ ሪፎርም የኢኮኖሚ ማሻሻያ ፕሮግራሞችን መንደፍ እና መምራት የረጅም ጊዜ የኢትዮጵያ ማክሮ ኢኮኖሚ ቡድን አባል ሆነው እንዲያገለግሉ እድሉ ስለተሰጣቸው ምስጋና አቅርበው ኃላፊነታቸው ለቀዋል። አክሎም ብሔራዊ ባንክ ገዢ በነበሩበት ወቅት ባለፉት 50 ዓመታት በሀገር ውስጥ ከተደረጉ ጠቃሚ የኢኮኖሚ ማሻሻያዎች መካከል ዋነኛውን መርቻለሁ ብለዋል። ይህም ወደ ገበያ መር ምንዛሬ ስርዓት መሸጋገርን፣ የባንኩን ነፃና አዲስ ህግ ማቋቋም፣ የፋይናንስ ዘርፉን ለውጭ ባንኮች ክፍት ማድረግ፣ በዲጂታል የፋይናንስ አገልግሎት ማስፋፋትና እንደ IMF እና የዓለም ባንኮች ካሉ ሀገሮች ጋር $10.5 ቢሊዮን የውጭ ፋይናንስን አስገኝቻለሁ ሲሉ ገልጸው በፍቃዳቸው ኃላፊነታቸው ለቀዋል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታ